መቅራትሽና ስለ ሰላም አለማስተካከልሽ ሰላም አይሆንልሽም። ምክንያቱም መማር ትችያለሽ እንድትማሪና እንዲመርሽ ነው እኔ የፈለኩት እንጂ ዛሬማ ልጠኝ ይመቻል ልሰድብኝ ይመቻል። ግን ነገ ራስሽ ተመልሰሽ አሁን ይሄ ሁለት ንግግሮች የተከሰቱ ነገር እኔ ደግሞ ሰፋ አድርጌ ነው ማስበው። ቁርአኑ እንዴት ብትቀራው ነው ፋቲሃው እንዴት ምትቀራው ነው? እቺ ሴት ሁሌ ሰላት አለ ነብይ ታወርዳለች፣ ሁሌ ትዘከራለች። ይሄ መማር እንዳለብሽ ነው። ጭንቅላት ካለሽ በተፈጥሮ የመለወጥ እድል ካለሽ ሂደሽ ትማሪያለሽ። ስለዚህ ሰለላሁ ዐለይሂ ወሰለም ሳይሆን ሰለላሁ ዐለይሂ ወሰለም በኝ፣ አሰላሙ ዐለይኩም በኝ። ችግር የለውም በሌላ አስተካክል እንጂ አያ ነሺዳ ምንድን ነው ያልሽው? ነሺዳ በነብያችን ሰለላሁ ዐለይሂ ወሰለም ነበር። ነሺዳ ይሉ ነበር። አዎ የስፊሩነ በይነ የደይ ረሱሊላሂ ሰለላሁ ዐለይሂ ወሰለም ጠበራኒ የሚባል ኪታብ ማስረጃ ልስጥሽ። ምናልባት ገብተሽ ማየት ብቻ ከሆነ ቁጥር 38 ላይ የዝፊኑነ ዘፈን ቃል በቃል የዝፊኑነ አየር ቁሱን ይደለቁ ነበር። ወይም ደግሞ ሀበሻ ሐዲስን ሷሂህ ነሳኢም ላይ ያለ ትርሚዚም ላይ ያለ ሲተኩቱም ማለት ነው። ምናልባት የምታውቂ ከሆነ ካልሆነ ኡስታዞችሽ ቁርአን የምትቀሪበት ሂደሽ ጠይቂያቸው። በነብዩ ሰለላሁ ዐለይሂ ወሰለም ድቤ ያደቡ ሀበሻዎች ተቀምጠው ነብዩ ሰለላሁ ዐለይሂ ወሰለም ተኝተው ነበርና ዝም አሏቸው። ከዛ በኋላ አባበክር ገባ አሚዝ ማሪ ፊ ቤት ረሱልላህ ማሲንቆን ድቤን ታደባላችሁ እንዴ በአላህ መላእክተኛ ቤት አሏቸው። አትሩኩም ተዋቸው፣ እነ ለኩል الناس ዒድ ለሰዎች ሁሉ ዒድ አላቸው፣ ስለዚህ ተዋቸው ብለው ነብዩ አለይሂ ሰላቱ ወሰለም ድቤ ማደባትና ነሺዳ ማለታቸው አልከለከሏቸውም። በሌላ ቦታ ላይ ደግሞ አንድ ሐዲስ ደግሞ ነብዩን እያወደሷቸው ወፊና ያዕለሙ ማ ፊል ገድ ነገ የሚያውቅ የሆነ ነገር ብሎ አሏቸው። እያወደሷቸው እያለ እሷን ተዋት መጀመሪያ ትሉት የነበረ ነገር ችግር የለም በሉ አሏቸው። በሌላኛውም ደግሞ ሐዲስ ላይ ብዙ ሐዲሶች አሉ። طلع البدر علينا من ثنيات الوداع وجب الشكر مع داع لله دا مدينه የገቡ የሆነ ጊዜ ወይም ደግሞ ከተቡክም ሲመለሱ ነው ሪዋያው ላይ طلع البدر علينا من ثنيات الوداع እያሉ ነብዩ አለይሂ ሰላቱ ወሰለም ድቤ እያደቡ ነብዩን ይቀበሏቸው ነበር። ከወዳ ከሚባል በሆነ በእኛ ጨረቃ በቃ አለ ለነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነብዩን ማወደስ ግጥም ማድረጉ ምንም ችግር የለም። ሱረቱ ሹዓራ ላይ ቁርአን ራሱ የግጥም ርዕስ ወይም ደግሞ የግጥም ስንኝ የሚል የሆነ ምዕራፍ አለ። ሱረቱ ሹዓራ ለለዚነ አመኑ ይላል መጨረሻ ላይ ገብተሽ ማየት ትችላለሽ። እነዚህ ያመኑ ሰዎች ሲቀሩ እነሱ ቢገጥሙስ ችግር የለም። ለምን የቁርአን ደግነትና የነቢ ትልቅነት ነው የሚገጥሙት። እንደሌሎቹ ደጋሚ ጠንቋይ አይሏቸውም ለአላህ መላእክተኛ ይላል ቁርአኑ ላይ። ስለዚህ ግጥም ከሆነ ችግር የለውም። አላህ ሱብሓነሁ ወተዓላ ለነቢዩ ራሱ ያወድሳቸዋል። ወሲራጁ ሙኒር ይላል ለእናንተ ቀን የሆነና ማብራት የሆነ አድርገን ላክንላችሁ መሐመድ ይላል። ስለዚህ ማብራት ኑር ማለት ማብራት ማለት ነበር። ስለዚህ ለነቢዩ ማብራት አላቸው። ወኢነከ ለዐላ ኹሉቂን ዐዚም በስነ ምግባር በደህና ስነ ምግባር ተልከሃል እያላቸው ነው። ስለዚህ ይሄ ሁሉ የሚያመላክተው ምንድነው? ይሄ ነው። ወይም ደግሞ ብዙ ቦታ አለ ወካነ የውም ዒድ የልዐቡነ ሱዳነ ቢደረቂ ወልሒራብ ፈኢዛ ሰአልቱም ነቢ ሰለላሁ ዐለይሂ ወሰለም እያለ በታች በኩል ልከውልሻል፣ የሆነ ሰው ልኮልሻል። ይሄ ይመስላል። ስለዚህ በዘበዝ መውሊድ ያሁን ተረዳሽኝ? ሁሉም አው ተረድቻለሁ። መውሊድ እሺ ማሻአላህ አለ። እሺ የቱ ጋር አለ አልኩሽ? አሁን አይ ገብቶኛል። እስኪ መውሊዱን አብራራልኝ። አልገባሽም? እኔ እኮ ቅድም እንደዚህ አይነት ሰዎች ናቸው ዝም ብለው እንትን የሚሉ ሰዎች ናቸው ነው ያልኩት። ምን ያልኩኝ? እሺ ምን ኪታብ ጠቀስኩኝ? ማስረጃ እኔ በኋላ አቀርብልሃለሁ፣ አንተ ንገረኝ። አሁን መውሊዱና ዝም ብሎ ምን ማይክ መሰልኩሽ እንዴ? የቱ ጋር አወራሁኝ? ምን ሐዲስ አወራሁኝ? አሁን ለዚህ ማስረጃ አላሽው መይሽ እህቴች እኔ ለዚህ ምንም ለነሺዳው ምንም ማስረጃ የለኝም በነሺዳው። እሺ እኔም እኮ ካንቺ የበለጠ ነቂ ሁኜ ውስጥሽ እንዳልተቀበለኝ ስላወቅኩኝ ወዲያው ከምዘበዝብ ወዲያው ተጠቀመብሻለሁ ብዬ ነው። ለምን ውስጥሽ ቅድም ምን አልሽ መሰለሽ? መታ እንዳላደርግሽ በጸባይ እንድትይኝ ፈልገሽ ስነ ምግባር ባንተ መማር ምናምን አልሽኝ። ካንቺ በላይ ሁለተኛ ስለማትቀበይ ውስጥሽ ዝም ብሎ ሰዓት ማባከኛ ስለሆነ እውቀት ቢኖርሽ የእውቀት ሰው ብትሆኝ ምን ታደርጊያለሽ? ፋቲሃይ ሰላት እንዴት ነው ማወርዳው መኻሪጅ አልሑሩፍ ታስተካክይ ነበር። ስለዚህ ስለ መውሊድ አንቺ አይጠበቅብኝም። ይሄንን ያዥ። ሌላ ጥያቄ ያለው አላሁ ላክላቸው እንደዛ يوم خندق حتى أغمر بطنه والله لولا ما اهتدينا ولا تصدقنا ولا صلينا فأنزل سكينة علينا يمين غير لكل شان شيء አመት ቁጥር خذ بيدي ያላችሁ አዳራችሁን ፍትፍት ጫት እየበላህ ታድራለህ። ሁላ እዚህ የመጣ ወደ ቅራት ማስረጃ ወደ ቅራት ሂድ። እኔ ፍትፍት ስበላ አንተ አፈር ብላ ዝም በል እንደማላውቃችሁ
እዚሁ እነሱ አሁን ተረት አይደለም። እዚህ ቤት በእውቀት ብቻ የተገነባ ነው። ስለ ሸሪዓ ጠይቀኝ። ሁስቤዴ ማለት ከሸሪዓ እንዴት ይታያል? እኔ ብያልኩ ነው። ሁስቤዴ ያ ረሱላህ ከሞዲዕን ቢከ ተረፋ ከምዚ ዘይቄን ቢከ ተሸፋ አለ። ልተረጉሙልህ አቦ ከምዚ ዘይቄን ስንት ችግር አለ በአንተ መሐመድ የተወገደ በአንተ ሰበብ። አንተ መሐመድ ባይኖር ትኖር ነበር? አራም አይንህ ወደ ዲን ማን ያመላክት ነበር? ከምዚ ዘይቄን ቢከ ተሸፋ በአንተ ስንት ችግርና ስንት የተጣበቡና ስንት ችግር ያጋጠማቸው ተወግዷል። አዎ ለስንት አራሚል ነብዩ ሰለላሁ ዐለይሂ ወሰለም ምክንያት ሆነዋል። እንኳን አይደለም ለሰው ልጆች እንስሳዎቹ ሲረባቸው ያውቁ ነበር። አንተ እንኳን ሰው ቀርቶ ለራስህም እንኳን መብቃት አልቻልክም። አንተ ስምህ ራሱ መጣፍ አልቻልክም። ስምህ ራሱ መጣፍ አልቻልክም። ኢንሻአላህ ብላ ቀጥል። ወሬ አትግዛ። ጫትና ፍትፍት ጠምጠው እንደሆነ ጉረስበት። አትለፍልፍ። ዝም ብለህ እያወራ ሁቤዲ ማለት እንዴት ይታያል? ይቻላል አይቻልም? ናዝናናቢ ነው። እሺ ሁቤዲ ይቻላል። ለረሱል ከሆነ ረሱል መቶ አይዙህም። እጅ ምን ያደርግላቸዋል? ደግሞ ያንተ እጅ መያዝ ካልተረቀ ስንት ተቅይ ስንት ዛኪር የዘከረች እጅ እያለች ያንተ እጅ ደግሞ ምን ታደርግላቸዋለች? አንድ ቀዳና መሰጥ ሰደቃ ሰታ ማታቅ ዘክራ ማታቅ አውራድ ማትል የመሸባት እጅ ደግሞ ምን ሊያደርግልህ ይዞሃል? አንተ ዳላ ብላ ተርዚና በመታወቅበት እንጂ አንተ ማን ይነካል? አንተ ማን ይነካል? እሺ አሁን ቢያ ያ ረሱላህ ማለት ይቻላል፣ በተቀሉ አይከለከልም። ኹዝ ያ አላህ አል የዲ ቢሰበብ الرسول ማለት ነው። ወድቆበታል፣ ሙዳፍና ሙዳፍ ላይ ወድቆበታል። ይቻላል፣ ችግር የለውም። ግን አባባልህ ቀጥታ ለነብዩ ያዙልኝ ከሆነ ነብዩ አይዙህም። ይሄ አይቻልም። ትርጉሙ ይለያል እንጂ ቃል በቃሉ ሽርክ ነው አይባልም። አዎ በቃ ዝም ብለህ እንደዚህ ያልክ ደግሞ አስረዳ እና ማለት ነው። አሁን ቅድም ተረክተዋ እያወራህ ነበር። ያ ረቢ ሰሊ ዐላ ሙሐመድ ያ ረቢ ሰሊ ዐለይሂ ወሰለም። እሺ ምን እያልክ ነው? እናንተ ጋር እንደዚህ እየቀለድኩ ካልሆነ እኮ ጨጓራ ትሉጥኛላችሁ። እናንተ አስተምሯችሁ የምትማሩ አይደላችሁ። ሰላም አለይኩም። ሄሎ ይለኛል እንዴ? ስልክ መሰለህ እያወራን እኮ ነው። አይሰማም። ሰላም አለይኩም። ወአለይኩም ሰላም ኑር። ሄሎ ትላለህ እዛ ጋር ዳውራ ወረኛ ሄሎ ይላል። አማን ናችሁ? አለን ኑር ኑሩና አላ ኑር። እሺ ጥያቄ ነበረኝ። እሺ ተፈضلዋት። ያው እንደ ቀደር ሱረቱል ኢኽላስ መጀመሪያው ላይ ያለው ብትተረጉሙልኝ ቁል ሁወ አላሁ አሐድ የሚለውን አላህ አንድ ነው ብለህ በል አንተ መሐመድ። አሁን አላህ አንድ ነው ስንል ፊዛቲሂ ነው በሁሉም እዚሁ ላይ ነው። الله سبحانه وتعالى بذاته وبأفعاله وبصفاته واحد الأحد ليس له شريك وحده لا شريك له. بذاته واحد ማለት እንችላለን? ይቻላል። ዛቱ ታዲያ ሁለት ነው እንዴ? እንትን ላይ ሲላከልህና ስራቱ ሙስተቂም ላይ ፊዛ አንድ አይባልም የሚል አይቼ ነው። እኛን ተብራ አይልም። ተሳስተሃል። ትርጉም አታውቀውም። ላክ አሪፍ ነው። ጥያቄ አይከፋም። አይ ለመራዲያት ነው እንግዲህ ገብቶኛል። አብሽር ወንድማችን ኑር አብሽር። ውስጥ አላህ የነወረ ነገር ያደርግልን። እንደ 5 ቁጥር ዝም ብላ እንዳጭቀይብን እንጂ 5 ቁጥር የጨቀየ ነገር ነው ያለ ስለሆነ ነው። ከሄድክ በኋላ ላወራ 5 ቁጥር አፉ በለኝ። አንድ በትክክል አውሩ ትለኛለች። በሁለት ስም ጠራሽኝ። ኧረ እኔ ወጣት ነኝ ሽማግሌ መሰልኩሽ ቢንቲ ባባ። በትክክል አውሩ። በትክክል ነው ማወራው ነው። ማሻአላህ አስተግፍሩላህ እኔ ከስንት ሰው አወራለሁ። አላህ ይቅርታ ይበል። አይዮ ዘራይ አሁን አላኩት እስከ የውማ አልደረሰልኝም። ኑር እኔ ዝም ብዬ ባስረዳችሁ ትዝ ብለኛለች። ቦታዋ ግን ላኩት። ለማንኛውም በደንብ አድርግኛ ሰለላሁ ዐለይሂ ወሰለም ላኳት። ልክ ነበር ነው እንዴ? እሺ ሌላ ሶስት ከአሊፍ ከደረሰች ደገም ላክልኝ።
አሪፍ ደግሞ ጦሳ ማዶ ነሃል። በፈረስ ልትሰቀል ነው። ጦሳ ማዶ ተወሰዱን። አው ቁመቱ ረዝሞብኝ ከታተ ሁለቱንም ቆመናል እኮ። አሃ ቤተም ከላይ ወንበር ለጦሳ ማዶች አመቻችተህ ቤት ሰርተሃል። እኔ እኮ ክብር አይደለም ወይ ነው? በፈረስ ወንበር ተሰቅለዋል ቤት ነው እንዴ? ወንበር እኮ አይደለም ኡስታዝ አቢቡና አይኔ ነው። እዩት እስቲ በደንብ። አሃ አላሁ አክበር። ማለኪቱ ታከብሯቸዋል እያልኩ ነበርኩ። አልደረሰም። እስኪ ይደርሳል። ኑሪ እስቲ ኑር የሚልከው ከደረሳችሁ አቦ ማንሱ ተባበሩን። ጆን ካላልከው አይደርስም። ጆን በለው እየደረሰ ነው። እኔ ሸበካ የለኝም። አቡ አብደላ ምንድን ነው የሚለው? ኡስታዝ አቢብ ድረስ እስከሚያመጣ ድረስ ጥያቄ መጠየቅ ይቻላል? ኑር እስከሚያመጣ ድረስ ጥያቄ መጠየቅ ይቻላል? ይቻላል። አልደረሰንም አሉ። ስለ ጀህሚያዎች ትንሽ በጦሳዎች አትምጡ ላለችው። እሺ ያ ሌላ ሰው ነው በመሀል እየገባ